እንደ እውነታ ከሆነ እኮ ይሄን ምክክር እምቢ ማለት ያለበት ኦሮሞቹ ነበር። ምክክሩ ለምንድን ነው? ምን ይደረግ ነው? የዚህ አይነት ስራ ለመስራት እኮ ነው ምክክሩ። እንዴት አርገን ብንገል፣ እንዴት አርገን ብናጠፋ፣ እንዴት አርገን ወደ ከንሰንጋን እዩ ቀጬን እያ ይላል ኦሮሞ ሲተርት። እናንተ ከፈለጋችሁ ወደ አማርኛ ቀይራችሁ ስሙት፣ እሱ አይመለከተኝም። ግን እንደ እውነታ ከሆነ እኮ ይሄን ምክክር እምቢ ማለት ያለበት ኦሮሞቹ ነበር። መቃወም የነበረባቸው ኦሮሞቹ ነበር። ስለምንድን ነው የምትመካከሩት? የት ነው የምትመካከሩት? ምክክር የሚካሄደው ኦሮሚያ ውስጥ፣ የኦሮሚያ ዋና ከተማ አዲስ አበባ ውስጥ የምትመካከሩት ስለ ኦሮሚያ ዋና ከተማ፣ ስለ ኦሮሞ መሬት፣ ስለ ኦሮሞ ሀብት ንብረት። ኢትዮጵያ ተሰብስባ ስለ ኦሮሞ የመመካከር መፍትሄ የለም እኮ እንደ ኢጎ ከሆነ። ግን አላሉትም፣ አልተቃወሙትም። ከእናንተ ጋር ቁጭ ብሎ እየተመካከሩ ነው። የራሳቸው መሬት ላይ ሌላ አካል ስልጣን እንዲኖረው ለማድረግ ስትመካከሩ እምባላሉትም እኮ ከእናንተ ጋር ቁጭ ብሎ እየተመካከሩ ነው። ስለ ፍንፍኔና ስለ ድሬዳዋ ስትመካከሩ እምቢ ሳይሉ ከእናንተ ጋር ቁጭ ብሎ እየተመካከሩ ነው። ይሄ እንዳለ ሆኖ የምትቃወሙት እናንተ። እውነት እንነጋገር ከተባለ እኮ ኦሮሚያ ሀገር መሆንም ትችላለች፣ የሚያንሳት ነገር የለም። ግን የመሆን ጥያቄም ለአሁን አላነሳችም። ብታነሳም እኮ ሀገር የመሆን ሙሉ አቅም አላት። እስቲ አንድ ነገር ከአማራና ከትግራይ መጥቶ ኦሮሚያን የሚጠቅም አንድ ነገር ንገሩ። አንድ ነገር ከኦሮሚያ ወደ አማራ የሚጫን ከኦሮሚያ ወደ ትግራይ የሚጫን ግን ሚሊየንስ ሊቆጥርላቸው ይችላሉ። እሱ ብቻ አይደለም። እስቲ አንድ ኦሮሞ አማራ ክልል ሄዶ ባለ ሀብት የሆነን ንገሩ። አንድ ኦሮሞ ትግራይ ክልል ሄዶ ባለ ሀብት የሆነውን ንገሩ። ሚሊየንስ አማራና ሚሊየንስ ትግራይ ግን ኦሮሚያ ክልል መጥቶ ሀብታም የሆነው ነግራቸዋለሁ። ያን እምቢ ሳንል ሳንቃወም ከእናንተ ጋር ሰላም ፈጥረን እየኖረን ስለ ሀብት ንብረታችን ስትመካከሩ እምቢ ሳንል ቁጭ ብለን ከእናንተ ጋር እየተመካከረን የሚመካከሩት ሊገሉን ነው፣ ሊጨፈጭፉን ነው። ለእንደዚህ አይነት ነገሮች ነው ይውላችሁ። አማራዎች ሳይሆን የአማራ ጽንፈኞች ስፔሻሊ እንደዚህ አይነት ተራ ቄሶች ከፖለቲካ ካልወጡ እቺ አገር ሰላም መሆን አትችልም። አስረግጬ ልንገራችሁ። እነኚህ ተራ ቄሶች፣ በቤተ ክርስቲያን ስም የሚነግዱት ቄሶች ከፖለቲካ ካልወጡና ወደ ስራቸው ካልተመለሱ የኢትዮጵያ ሰላም ልትመጣ አትችልም። ሁሉም የራሱ ስራ ነው መስራት ያለበት። ቄስ እንደ ቄስነቱ የቄሶችን ስራ ነው መስራት ያለበት። ፖለቲከኛ እንደ ፖለቲከኝነቱ የፖለቲካ ስራ ነው መስራት ያለበት። መንግስት እንደ መንግስትነቱ እንደዚህ። ያን እስካላደረጋችሁ ድረስ ቄስ ፖለቲከኞችን ወክሎ ስለሆነ አገር ስለሆነ ንብረት ምዘባረቀ ሆነ አገሪቱ ውስጥ ሰላም እናመጣለን እድገት እናመጣለን ብላችሁ አታስቡት። አሁንም ድጋሚ ልንገራችሁ፣ ኦሮሚያ አገር የመሆን አቅምም መፍትም አላት። ምክንያቱም ከእናንተ አንድች ነገር ስለማትፈልግ። ይህን ቤት ፎሎ ያደረጋችሁ ሰዎች ፎሎ አድርጉት። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡ።